ሰላም አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ደግሞ እስኪ ስለ ሽንት ቀለምና ስለ ጤናችን ያላቸውን ግንኙነት አጠር አድርጌ ልንገራችሁ። እንግዲህ ኩላሊታችን አንዱና ዋናው ስራው ደማችንን አጣርቶ በሽንት መልክ ማስወገድ ነው። ይህ በሽንት መልክ የሚወገደው እንግዲህ 95 ከመቶ የሚሆነው ውሃ ነው። 5% የሚሆነው ደግሞ የተለያዩ ንጥረ ነገሮችና የቆሻሻ ጥርቅም ነው። ይህንን ኮምፖዚሽን ወይም ደግሞ ይህን ጥርቅም በሚይዝበት ሰዓት ላይ ሽንታችን መሆን ያለበት ትራንስፓረንት ወይም ፔል ወይም ደግሞ ላይት የሎ ነው። ማለትም ነጭም ያልሆነ በጣም ቢጫም ያልሆነ በጣም መሆን መቻል አለበት ማለት ነው። እንግዲህ ሽንታችን በነጭና በቢጫ መካከል ወይም ደግሞ ደፍረስ ያለ ከሆነ በትንሹ ተመጣጣኝ የሆነ ውሃ እየወሰድን ነው ማለት ነው። ስለዚህ በዚሁ መልክ ውሃ መውሰዳችንን መቀጠል መቻል አለብን። ከዚህ ውጭ ሲሆን ሽንታችን ከለር ምን ይጠቁመናል የሚለውን ነገር አጠር አድርጌ ልንገራችሁ። እንግዲህ ዩሪን ከለር ቻርት ብዙ አይነት ከለሮችን ሊያስቀምጥ ይችላል። እንግዲህ በአማርኛ ይገቡናል ወይም ደግሞ ለአደዳር ቀላል ናቸው ብዬ ባሰብኩት መልኩ እንዲህ አቅርቤላችኋለሁ። አንደኛ በጣም ነጭ ከሆነ የምንሸናው እንግዲህ በጣም ነጭ ከሆነ ከመጠን በላይ ውሃ እየወሰድን ነው ማለት ነው። ከመጠን በላይ ውሃ ስንወስድ ደግሞ ፖታሺየም እና ካልሺየም የተባሉ ንጥረ ነገራቶች በሽንት መልክ በብዛት ስለሚወገዱ የልብ ጡንቻችን ላይ የተወሰነ የሆነ ጫና ያሳድራል ወይም ደግሞ ሊደክም ይችላል። ስለዚህ የውሃ ፍጆታችንን በተወሰነ ደረጃ ቀነስ ማድረግ አለብን። ምክንያቱም የውሃ ፍጆታችን በምንኖርበት የአየር ጸባይ ሁኔታ ወይም ደግሞ በተለያየ ነገራቶች ሊወሰን ስለሚችል ማለት ነው። ሁለተኛ ዳርክ የሎ ከሆነ ወይም ደግሞ ጥቁር ቢጫ ከሆነ በቂ ውሃ እየወሰድን አይደለም ማለት ነው። ወይም ደግሞ ኬቶን ቦዲ በሽንታችን ውስጥ አለ ማለት ነው። ስለዚህ ጥቁር ቢጫ ከሆነ ወይም ደግሞ ዳርክ የሎ ከሆነ ውሃ በደንብ መውሰድ አለብን። ይህ ካልሆነ ለኩላሊት ጠጠር፣ ለኩላሊት ኢንፌክሽን፣ ለተለያየ ነገር ወይም ደግሞ ለኤሌክትሮላይት መዛባት እንጋለጣለን ማለት ነው። ወይም ደግሞ ኬቶን ቦዲ ወይም ደግሞ ሰውነታችን ስኳር በደንብ እየተጠቀመ አይደለም። በተለይ የስኳር በሽተኞች ስኳራቸው ከመጠን በላይ በሚጨምርበት ሰዓት ላይ ሊከሰት የሚችል ነው ማለት ነው። ስለዚህ ጥቁር ቢጫ ካጋጠመን ጠቆር ያለ ቢጫ ከሆነ ሽንታችን ውሃ በደንብ መውሰድ ይኖርብናል። በቂ ውሃ ልንወስድ ይገባናል ማለት ነው። ደማቅ ቢጫ ከሆነ ወይም ደግሞ ኦሬንጅ ከለር ካለው በቂ ውሃ እየወሰድን እንዳል አይደለ ያሳያል። ወይም ደግሞ ቪታሚኖችን እየወሰድን እንደሆነ ያመላክታል። ለምሳሌ ቪታሚን ቢ ኮምፕሌክስ በምንወስድበት ሰዓት ላይ ኦሬንጅ ከለር ወይም ደግሞ ደማቅ ቢጫ ሊሆን ይችላል ሽንታችን። ስለዚህ ልንጨናነቅ አይገባም። መድኃኒታችንን ባለበት መልኩ ውሃንም ባለበት መልኩ መውሰድ ያስፈልጋል ማለት ነው። ቪታሚኖችን እየወሰድን ካልሆነ ግን በቂ ውሃ እየወሰድን አይደለም። ውሃ በደንብ ልንወስድ ይገባል ማለት ነው። ቀይ ከሆነ ሽንታችን በጣም ቀይ ደማቅ ቀይ ካገኛችሁ ደም ወይም ደግሞ ሄሞግሎቢን በሽንታችን ውስጥ እንዳለ ያመላክታል። ይሄ ደግሞ ምናልባትም የኩላሊት ጠጠር ሊያሳየን ይችላል። የኩላሊት ኢንፌክሽን ሊያሳየን ይችላል። የተለያዩ ካንሰሮችን ሊያሳየን ይችላል፣ የኩላሊት ካንሰርን ጨምሮ ማለት ነው። ስለዚህ ቀይ ወይም ደግሞ ፒንክ ከለር ከሆነ ሽንታችን ሐኪም ልናማክርና ምክንያቱ ምን እንደሆነ ልናቅ ይገባናል። ችላ ልንለው አይገባም። ወይ ጠጠር አለ ወይ ኢንፌክሽን አለ ወይም ደግሞ ካንሰር ሊኖር ይችላል ማለት ነው። ሐምራዊ ከሆነ ምናልባት አንዳንድ ጊዜ ቀይ ስር ስትበሉ ሐምራዊ አይነት ከለር ሽንት ሊኖራችሁ ይገባል። ሊያጨናንቃችሁ አይገባም ማለት ነው። ቡናማ ከሆነ የጉበት ችግር እንዳለ ነው የሚያሳየን። ወይ ጉበታችን ላይ ወይ ሐሞታችን ላይ ወይ የሐሞት ቱቦ ላይ የሆነ ችግር አለ ማለት ነው። ሽንታችን ቡናማ ከሆነ ሐኪም ቤት ሄደን የጉበት የሐሞት ምርመራዎችን ልናደርግ ይገባናል እንጂ ቸል ልንል አይገባንም ማለት ነው። ሌላው ሰማያዊ ከሆነ ወይም ደግሞ ግሪን ከሆነ ወይም ደግሞ አረንጓዴ ከሆነ ሰማያዊና አረንጓዴ ከሆነ እንግዲህ ካልሽየም በሰውነታችን ውስጥ በጣም በዝቷል ማለት ነው። ይህም ኢንፌክሽንን ሊያሳየን ይችላል ወይ ደግሞ ኤሌክትሮላይት መዛባት ሊኖር ይችላል። ሐኪም ሂደን ምርመራ ልናደርግ ይገባናል ማለት ነው። ሌላኛው አረፋ ካለ ሽንታችን እንግዲህ ክላውዲ ከሆነ ወይም ደግሞ አረፋ ካለበት በሽንታችን ውስጥ ፕሮቲን በዝቷል ማለት ነው። ይሄ ማለት ደግሞ ኩላሊት ላይ ችግር አለ ማለት ነው። የኩላሊት ምርመራ ልናደርግ ይገባናል። ወይ ደግሞ አመጋገባችን ላይ ከሆነ ችግር ያለው አመጋገባችን አስተካክለን ልናየው እንችላለን ማለት ነው። እንግዲህ በጣም ነጭ ከሆነ ጥቁር ከሆነ ደማቅ ቢጫ ከሆነ ቀይ ከሆነ ሐምራዊ ከሆነ ቡናማ ከሆነ አረፋ ካለው ሽንታችን ትክክል አይደለም። ሐኪም ልናማክር ይገባናል ወይም ደግሞ በቂ ውሃ ልንወስድ ይገባል ማለት ነው።